ምን አደራችሁ። የታሚ ምክንያታዊ ድምፅ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት እጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ የደብረ ታቦር ጉዳይ ችግሩን በፈጠረው ጭንቅላት ችግሩን መፍታት አይቻልም የሚል ነው። ሰሞኑን በደቡብ ጎንደር ዞን ደብረ ታቦርና አንዳንድ ቀበሌዎች መከላከያ በራሱ ምክንያት ለቆ ከወጣ በኋላ የአማራ ጽንፈኞች ያለ አንዳች ጦርነትና ውጊያ ባዶ ቀበሌና ከተማ ወረው ተዋግቶ እንደያዘና እንዳሸነፈ ሰው ተቆጣጠርን ብለው ሲያቅራሩ ታዝበናል። የትምህርት ቢሮዎችንና የራሳቸውን ክልል ወረዳና ዞን የክልሉ የመንግሥት ተቋማትን አቃጥለዋል፣ አውድመዋል። በዚህም ማኅበረሰቡንና ነዋሪው ማግኘት ያለበትን አገልግሎት አሳጥተዋል። ሕዝቡን ችግር ላይ ጥለዋል። ፖለቲካዊ ባልሆኑ ከተራ እስከ አደገኛ ወንጀል የፈጸሙ እስረኞችን ፈተው ለቀዋል። በዚህም የሕዝቡን ሰላምና ደህንነት አደጋ ላይ ጥለዋል። እዚህ ላይ መጠየቅ የሚገባን ጉዳይ ቢኖር አንደኛ ያለፉት 2 ዓመታት ሙሉ ለጸጥታ የወጣው በጀት የሰለጠነው ሚሊሻ፣ አድማ በታኝ፣ ፖሊስ፣ የጸጥታ መዋቅር የት ሄደ? ምን እየሰራ ነበር? ወይስ ምንም ለጸጥታ እና ለደህንነት የወጣ ወጪና በጀት የለም? አልነበረም። የጸጥታ መዋቅር ሚሊሻና አድማ በታኝ እንዲሁም ፖሊስ የለም ወይ? ሁለተኛ በአብዛኛዎቹ ወረራ በተፈጸመባቸው አካባቢዎች ወረራውን የፈጸሙት ሰዎች ከከተሞቹ ውጪ የመጡ ሳይሆን በአብዛኛው እዚያው መደበኛ ነዋሪ የነበሩ፣ መከላከያ ሰራዊቱ ከወጣ በኋላ ከየመንደራቸው ተጠራርተው ክላሻቸውን ከየደበቁበት አውጥተው ነው ተሰልፈው ወረራ የፈጸሙት። የከተሞቹ የጸጥታ መዋቅር እነዚህ ሰዎች አድፍጠው መቀመጣቸውን አያውቅም ነበር ወይስ አውቆ ተስማምቶ ራሱ ደብቆ አብሮ ተመሳጥሮ ሲዘርፍና ሲያዘርፍ ነበር? ሶስተኛ የዚያ አካባቢ የፖለቲካ፣ የአስተዳደር፣ የጸጥታ፣ የካድሬ መዋቅር በመበስበስና በሞት አረንቋ ውስጥ ነው ወይስ አይደለም? ንጽህናውን ማረጋገጥ ይችላል ወይስ አይችልም? ከዚህ ወዲያ ይህ መዋቅርስ መቀጠል አለበት ወይስ የለበትም? የአማራ ክልል አመራርና የጸጥታ መዋቅርስ የደቡብ ጎንደር ዞን የጸጥታ መዋቅር በዚህ ደረጃ ሲበሰብስና ሲልፈሰፈስ እንዴት መከታተልና መቆጣጠር፣ አስፈላጊውን የእርምት እርምጃ መውሰድ ሳይችል ቀረ? መከላከያ ሰራዊት ከአካባቢው መውጣቱን ተከትሎ በተገኘው ክፍተት የአማራ ጽንፈኞች ወረራ ቢፈጽሙም ትምህርት ቢሮዎችንና የመንግሥት ተቋማትን የማውደም ሥራ የአማራ ጽንፈኞች ሳይሆን አማራን የማውደምና የማድቀቅ ስውር ዓላማና ግብ ያላቸው የወያኔና የሻዕቢያ ዕቅድ መሆኑ ግልጽ ነው። ችግሩን በማባባስና ሽፋን በመስጠት በውስጥ ለውስጥ በጥቅምና በተለያዩ ትስስር ከአማራ ጽንፈኞች ከወያኔና ከሻዕቢያ ጋር የሚሠራ ከለላ የሚሰጥ መረጃ የሚሰጥ የአካባቢው ባለሥልጣን የብልጽግና ሹም የጸጥታ ሹም በሁለት ቢላ የሚበላ ከሃዲ መኖሩ ግን ግልጽ ነው። ይህ ጉዳይ በአስቸኳይና በጊዜ ካልታረመና ካልተስተካከለ እንዲሁም ካልተቀጨ በቀጣይ ጊዜ ለአማራ ክልል ብቻ ሳይሆን ለመላው ኢትዮጵያና ለሀገሪቱ ሕልውና ከባድ አደጋ አዝሎ መምጣቱ አይቀሬ ነው። ችግሩ ይህ ከሆነ መፍትሄው ምንድን ነው? መቼምና ምንጊዜም ችግሩን በፈጠረው አእምሮ ችግሩን መፍታት አይቻልም። ችግሩን የመፍቻው ብቸኛው መንገድ አውትሳይድ ኦፍ ዘ ቦክስ ወይም ከሳጥኑ ውጪ ማሰብ መቻል ነው። የችግሩን መፍቻ ዝርዝር ጉዳዮች፣ ዘዴዎች፣ መንገዶች፣ መላዎች ቢኖሩም በዚህ ፕሮግራም መግለጽ አልፈልግም። ጉዳዩ የሚመለከተው አካል ግን አሰላስሎ ሊደርስበት ይችላል። የጽንፈኞቹ የአማራ ጽንፈኞች ተዋግቶ እንዳሸነፈና ከበረሃ እንደመጣ ጀግና መከላከያ መውጣቱን ሲሰማ ከተወተፈበት የሚስቱ ቀሚስ ስር እየወጣ የመንግሥት ተቋም የራሱን ሀገርና ከተማ ሲያቃጥልና ሲያወድም ጀግና እያላችሁ የጨፈራችሁ በአውሮፓና በአሜሪካ የምትኖሩ የዩቲዩብ ጡረተኞች፣ ሴተኛ አዳሪዎችና አዝማሪዎች ቀጥሎ ደግሞ ይህ ጽንፈኛ ቡድን ሲቀጠቀጥና ሲወድም ልክ ሲገባ
ንጹሐን አለቁ እያላችሁ ለማላዘን ተዘጋጁ። ሲገድል፣ ሲያቃጥል፣ ሲያወድም፣ ሲዘርፍ ጀግና፣ ሲሞት ንጹሕ፣ ቅዱስ፣ ብፁዕ፣ ሰማዕት ሊሆን አይችልም። ለነገሩ ለደም ነጋዴዎችና ለደም መጣጮች እንዲሁም ጭንጋፎች ይህንን ማስረዳት ድንጋይን ውሃ እንደማጠጣት አይነት ድካም ነው። በመጨረሻም የአማራ ክልል መንግስትና የፌዴራሉ መንግስት በችግር ፈጣሪ ጭንቅላት ችግር መፍታት እንደማይቻል አውቀው ለዚህ ችግር ስር ነቀል ለውጥ ማምጣት ይጠበቅባቸዋል። ለአሁኑ አበቃው። አመሰግናለሁ።